ቢስሚላህ ራህማን ራሂም በትምህርት ሁለት የከስር መሳቢያ ከስር ያላቸው ፊደላቶችን እንድትረዝም የምታደርገውን ፊደል የምንመለከት ይሆናል። ያለፈው ክፍል ላይ ፈትሐ ያላቸው ፊደል ከበኋላቸው አሊፍ ሲከተላቸው የተወሰነ ከነበራቸው ድምፅ ትንሽ ረዘም እንዲል እንደምታደርግ የአሊፍን ውጤት መጨመሯን የሚያመጣውን ውጤት ተመልክተን ነበር። የከስር መሳቢያ ደግሞ ያ ነች። ማለትም ባ ከስር በምትሆን ጊዜ ለማስታወስ ያክል በአማርኛ ሶስተኛ የፊደል ተርታ ላይ የምትገኘውን ፊደል አይነት ድምፅ ማለትም ቢ አይነት ድምፅ እንዲኖራት ታደርግ ነበር። እዛ ድምፅ ላይ ያን ስንጨምርበት ቢ ቢ የተወሰነ ያክል እንዲስብ ታደርጋለች ማለት ነው። ስለዚህ የያ መጨመር ለውጧ ያ መታ ምንም አይነት ምልክት ሳይኖራት በምትመጣ ጊዜ የሚኖረው የድምፅ ለውጥ መሳቢያ ይሆናል ማለት ነው። ሌሎች ምሳሌዎችን ለማየት ያክል ባ ላይ ያ ስትመጣ ቢ ነበረ ቢ ታ ላይ ከስር ስትመጣ ከዛ ያ ተከትሏት ሲመጣ ቲ ሳ ላይም በተመሳሳይ ሲ የተወሰነ ረዘም ማለት አለ። ጂም ላይ ጂ ሐ ላይ ሒ ኻ ላይ ደግሞ ኺ እንዲሆን ታደርጋለች። ቃላት ጋር ተገጣጥማ በምትመጣ ሰዓት ምሳሌ እንመልከት። ዳል ከመጀመሪያ እንደምትመለከቷት ከስር ሆና መታለች። ነገር ግን ከዛ ያ ተከትላታለች። ስለዚህ ዲ የተወሰነ ይረዝማል። ኑን ከስር መጥቷል ኒ ይሆናል ዲኒ 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 በዚህ መልክ የምናነበው ይሆናል። ሌላ ሁለተኛ ምሳሌ ስንመለከት ሐ የመጀመሪያ ፈትሐ ሆኖ መጥቷል ሐ ድምፅ ይኖረዋል። በተመሳሳይ ቅድም ያየናት ዳል ከስር ሆና ከበኋላዋ ያ ተከትሏታል ሐዲ ሐዲ ከዛ ሳ ضم ሆኖ መጥቷል ሱ ሐዲሱ ሐዲሱ አያችሁት ሄዱ ሐዲሱ ካልን ስህተት ይሆናል። ዲ መርዘም አለባት ሐዲሱ ሐዲሱ። ሶስተኛ እና የመጨረሻ ምሳሌ የምንመለከት ይሆናል። ታ ፈትሐ ሆና መጥታለች ተ ሺን ከስር ሆናለች ነገር ግን ያ ተከትሏታል ሺ የተወሰነ ይረዝማል ሺ ተሺ አይን ፈትሐ ሆኗል መጨረሻ ላይ ዓ ድምፅ ይኖረዋል ተሺዓ 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 ካልን ስህተት ይሆናል ሺ መርዘም አለ ተሺዓ። በዚህ መልክ የከስር የምታረዝመው ወይም መሳቢያዋ ያ ስትመጣ ድምፆችን ረዘም አድርገን ማንበብ መዘንጋት የለብንም። ማስታወሻ ያ ምንም ምልክት ከበላዩዋ ይሁን ከበታቿ ሳይኖራት መምጣት መቻል አለባት። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ